ጋር አለ አንተ ያጋ ያለውን ያላምነው አንተ የተቆራረጠ መጽሐፍ ነው እንዴ? እንዴት ያለውን አነባለሁ። ችግር የለውም። የተቆራረጠ ነው ያለው። አንተ ጋር ያለውን በስነ ስርዓት አንብበውና እሱ ካሜራ ግባት እንጂ ይኸውልህ እኔ ጋር ያለው ምን ያመሰለህ ካሜራ ከፍታ አሳየን። ካሜራ ክፈትና አሳየን። ካሜራ ክፈት፣ ከፍታ አንብብ። አልችልም። ካሜራ ከፈት እንዴት ነው ከፈተው ካሜራ? እሺ ችግር የለውም። ይኸውልህ ወንድሜ እንደዚህ እናድርጋ። አንዴ ቆይ። እዚህ ጋር ሙራድም አለ። ከዛ እሺ ስለ ኢየሱስ አሁን በእስልምና ሃይማኖት ኢየሱስ ነብይ ነው እንጂ አምላክ አይደለም ይላሉ። አንተ ደግሞ ያን የሚያረጋግጥልን ነገር ንገራቸው። እነ ሙራድም አሉ እዚህ ጋር ብዙ ልጆች አሉ። እነሱ ደግሞ አምላክ እንዳልሆነ የሚያመጡትን ነገር ያምጡና እስቲ ተወያዩ። ቦስ አይመጣጠንም እኮ ችግሩ። ችግር የለውም። አይ እስቲ ሞክራ አንተ ስራ ፈት ስለሆነ ችግር የለውም። ስድብ አንተ ስራ ፈት ስለሆነ ቦስ እኛ ጋር ነው ማውራት ያለበት። ብስሬ ከእኛ ማለፍ የለበትም። ኧረ በጭራሽ። ሰላም እንዴት ብስሬ? ኧረ አንተ ሰው እሺ አናግሩታ። ጠቅሰዋ ምን እስኪ አንብባት እስኪ ፊደልም ምናምን አናግሩት። እናንተ አናግሩት እስኪ። እሺ አንብባት። እሺ አላስነበብከኝም እኮ እየገለፈጥክ አንብባት። እሺ አንብባት። ጌታችን ኢየሱስም ድምፁን ከፍ አድርጎ እንዲህ አለ ይላል። በእኔ የሚያምን በላከኝም ነው እንጂ በእኔ ብቻ የሚያምን አይደለም። እኔን ያየ የላከኝን ያየ። ይህ ማለት እርሱና የላከውን የሚያነጣጥል አይደለም ማለት ነው። ቆይ አትሂድ። በላከኝም ይላል። ምን አለች? አዎ እግዚአብሔርን አለ። በላከኝም ነው የሚለው። ቆይ እሺ ካሜራዋን ክፈታት። ችግር የለውም። እሱ አይችልበትም። እሺ እሱን አታማ ነበባ። ችግር የለውም። እኔ እኮ ያነበብኩትን እኮ ነው ብራዘር። ችግር የለውም። እሺ እሱ ነው። አንተ ያነበብከውን አይደለም። አንተ ያነበብከውን ሳይሆን ያዘጋጀውን ነው እያሳየሃለሁ። ያዘጋጀውን ነው እንግዲህ ህዝብ የሚጠቀም መጽሐፍ ቅዱስ። አንተ ይኸውልህ ምን አለ መሰለህ፣ አንተ በራሳችን ለየግላችን አንጻፍም። ኮምፒውተር ላይ ጽፈህ አዘጋጅተህ ለመከራከሪያ ቦዘኔ ለመከራከሪያ ብለህ አዘጋጅተህ ያመጣው ነው። ቦሲ ባሚኮ አንዴ ኦኬ ቀጥል። ከሙራድ ጋር እሺ ተነጋገር። እኛ ሚውት እናደርግልሃለን። ከዛም በኋላ ከሙራድ ጋር ተነጋገር። አዎ ፊደል አንድ ጥያቄ ልጠይቀው። እንደው አንድ ጥያቄ ልጠይቀው ሙራድ። ቆይ አይ ስሏት ትጠይቁታላችሁ። ቆይ አንዴ አሐዱ 81 አዩ ይሄ መጽሐፍ ታወሩታላችሁ። ቆይ አንዴ ፊደል ቪዲዮውን ዝጋው። ቆይ አይደለም ልዝጋለሽ። አይ አሐዱ 81 ነው። በዚያ አያምንም ሰውየው። ይሄ 66 ነበር ቅድም የከፈትኩለት። አሁን ይኸው 81 ልክፈትልህ ወዳጄ። ምን ያደርግላችኋል እናንተ? ቆይ እንደዚህ ያለ በጣም ነው የሚያስጠላው። እንደዚህ ያለ ይኸውልህ 81 ይቅርታ እንዴ ላቋርጥ ነው የገባሁበት። የእንትን ነው የሚያነበው እሱ የ2000 የሞቱት ጳጳስ ያሳተሙታል አይደል? ትልቁ ላይ ሆን መጀመሪያ እሱን ፊደልን ትልቁ ላይ አድርጉልኝ ነው። አሁን ይልከ በ2000 ጳጳስ ያሳተሙታል አይደል? እሱን ነው እየተጠቀመ እያነበበላችሁ ያለው። ለዛ ነው እሱ አላወቀውም። የ2000 ነው እያነበበ ያለው። ይሄ በጣም ብዙ ነገር ነው የተቀየረው እሱ ላይ ትርጉምና ለዛ እንዳትደረጉ ብዬ ነገር ብቻ ያልኳችሁ። ስራ ላይ ነኝ። ቀጥሎ ወራለሁ። ታቸው እየሰማችኋለሁ። ጀዛከላህ ሀቢብ። እሺ ሳሚ አብሽር በቃ እሺ። አሁን አውራቸው ብስሬ ሙራድ ቀጥል። ዝም ብለህ በጨዋ ደንብ የምታውቀውን ነገር አስረዳቸው። ስለ ኢየሱስ ክርስቶስ ጌትነት አምላክነት ምናምን አስረዳቸው። እነሱ አለመሆኑን ደግሞ የሚያሳዩ ማስረጃ ካላቸው ያምጡ። አይሻልም? ብስሬ ይሰማል? አዎ እነሱ አንተ ያው ኦርቶዶክስ አይደለህ? ሙራድ ታወራዋለህ። ኦርቶዶክስ አይደለህ? ኦርቶዶክስ ከሆንክ ያው ኢየሱስ ክርስቶስ አምላክነት የሚገልጹ ነገሮችን አስረዳቸው። ቆይ እነሱ ደግሞ አለመሆኑን እንትን ይለዋል። አይ ለፊደል ያወራው የኔ ኔትወርክ የተቆራረጠ ነው። ፊደል ያወራው። ፊደል ያወራው። እኔ እንትን እኮ ነው። በነገራችን ላይ ማውራት ከፈለጋችሁ ራሱ ይሄ ቆይ ባቢ ባባይ ችግር የለውም። እቺ
ሚስኪን ስለሆነ ልጁ ስነ ምግባሩም ጥሩ ስለሆነ አንዳንዴ እስኪ ጀነራል እውቀት እንጀምርና ከዛ በኋላ እንሄዳለን። እንዴት ነህ ብስሬ? ብስሬ አለ ይመስገነው አለው ያለፈ አይቁጠር የባሰ ያንጣ። አዎ በጣም አሪፍ። ከነሱ ጋር አይደለም ከኔ ጋር ነው እሺ የምታወራው። እኔ እናንተ አሁን ለመጀመሪያ ጊዜ ነው የምናወራው። ይሰማል? እኛ ሰፈር ምን ሆነ መሰለ ብስሬ፣ አንዱ እናቱን ገደለና ፍርድ ምንድን ነው ብስሬ? እሺ አንዱ እናቱን ገደለ። ምን እንቅጣው? ይሄ ሃይማኖተኞችን ተዋቸው፣ ዝም ብለው ነው። እንዴ ምንድን ነው አሁን? ይሄ እንደ ህሊና ነው ወይስ እንደ ህግ ነው የምጠይቀኝ? እንደ ህግም እንደ ህሊናም። አንተ ብትሆን ምን ታደርገዋለህ? አንዱ ታውቃለህ እናቱን ገደለና እኔ በጣም ገረመ። እንደ ህግ ሁኔታ ይሆና ይወሰናል። አዎ አይ እንዳንተ አንተ ምን ታደርገዋለህ? ንጹህ ነው ይሄ ሰውዬ። እንደ ደግሞ እንደ አቀባበሌ ነው። እንደ ምናልባት ፍርድ ሲፈረድ አይቼ ገምቼ ምናልባት እናቱም ጤነኛ ላትሆን ትችላለች እና ምን አድርጎ ገደላ? ኧረ በጣም ምስኪን እናት ናት ብስሬ በጣም ምስኪን እናት፣ የምታበላው፣ የምታጠጣው፣ የምትንከባከበው ብዙ ነገር ያደረገችለትን እናት ምንም ሳታደርገው ገደላት። ምስኪን ነው ይሄ ሰውዬ። ምንም ሳታደርገው ገደላት። ምን ምስኪን ሆነ ታዲያ? ሰይጣን ነው እንጂ ሰይጣን ነው። እኔም እኮ አናዶኝ ነው። አዎ እሺ ምንድን ነው ብለህ ነው የምታምነው? ሰይጣን ነው ስላልክ ሰይጣን ነው ብለህ ታምናለህ ብስሬ? ብቻ ጤነኛ ነው መቼም አልልህም። አዎ ጥሩ። ጤነኛ ካልሆነ አምላክ ሰዎችን ይገላል አይገልም ብስሬ? አምላክ አዎ ሰው እንዲሞት የሚወስነው አምላክ ነው። አምላክ ነው ብለህ ታስባለህ? አዎ እኔ እናንተ የምንሞትበትን ቀን የሚወስነው ማን ነው ብስሬ? አምላክ አይደል? አዎ ይባላል እንደ መጽሐፉ። አዎ እንደ መጽሐፉ። አዎ ኢየሱስ አምላክ ነው ብስሬ? ኢየሱስ አምላክ ነው? ኢየሱስ አምላክ ነው ወይ? አምላክ ኢየሱስ ብስሬ? ኢየሱስ ነው? ኢየሱስ አምላክ ነው ወይ? አማላጅ ነው እንዴት አይደል? እኔ ጥያቄ እኮ ነው የጠየቅኩ። ኢየሱስ አምላክ ነው ወይ? አዎ ነው አይደል ብስሬ? ኢየሱስ አምላክ ከሆነ ሰዎች እንዲሞቱ እያንዳንዱን ውሳኔ የሚወስነው ኢየሱስ ነው ማለት ነው። ብስሬ ይሰማኛል። አዎ ስለዚህ ቀደም አየህ እናቱን የገደለ ሰይጣን ነው ስትል ነበርና ኢየሱስ ደግሞ ማርያም እንድትሞት ሁሉን ነገር ወስኖባታልና እንዴት ታየዋለህ? እናቱን ገድሏል ኢየሱስ። እንዴት እንደዚህ የሚላለ እንዴ? ይኸውልህ ቀደም ምን አልከኝ መሰለህ? እናቱን የገደለ ሰይጣን ነው ብለህ ነበር ብስሬ? አዎ እውነት ነው። አሁንም ሰይጣን ነው ብለህ ታምናለህ? እናቱን ከገደለ አሁን እሺ። ስለዚህ ኢየሱስ ክርስቶስ ማርያም እንድትሞት ወስኗል አልወሰነም? በምን አግባብ እንዴት ነው እንደዚህ ልትል ይችላል? አይ እኔ እናንተ ስንሞት የሚወስነው ማን ነው? ኦኬ ሰው ስለሆነ ነው። ማርያም ሰው ስለሆነች ወስኗል ነው። ስለዚህ እናቱ ወሰነባት። ልክ ነው ታዲያ እናቱን ገድሎ። አይ ምን አለ መሰለህ ይሄ ምድራዊ ህይወት ምናልባት ህይወት አይደለም። ምን የሚባል ነገር አለ በደንብ ባላቀው እኮ ብስሬ እናቱን ገደላት እኮ ብስሬ። አልገደላትም። የዘላለም ህይወት ሰጣት እንጂ አልገደላትም። ኦኬ ካልገደላት ደግሞ አምላክ መግደል አይችልም ብስሬ? መግደል ይችላል እንጂ አንተ አምላክ ይገላል ይገላል። አንተ ሰማኝ አላህ ይገላል አይገልም? እሱ ችግር የለውም ይገድላል አልኩ። ማርያምን ማን ገደላት ብስሬ?
ወይ አንተ አልሞተችም እኮ ማርያም የዘላለም ሕይወት ነው የተሰጣት። ታቅማና አትሳካ አንተ ተው። አልሞተችም እንዴ ብስሬ? በስጋ ሞታለች። በዘላለም ሕይወት ግን ተሰጥቷታል። በስጋ መሞት ኧረ ተው ጎበዝ ተው። በስጋ ነው የሞተችው እንጂ የዘላለም ሕይወት ግን ተሰጥቷታል። ሌላው ሲሞት በምንድን ነው የሚሞተው? ሌላውም ሲሞት እንደ ስራው ይሞታል። ዞሮ ዞሮ በስጋ ይሞታል። በስጋም በመንፈስም የሚሞት አለ። አዎ ልክ ነህ ብስርዬ። ዋናው ትልቁ እውነት ምን እንደሆነ ታውቃለህ? ልክ እንደኛ አይነቶች ማለት ነው። እናቱን በስጋው ገደላት፣ በስጋዋ ገደላት። ትክክል ነው ብስሬ? እውነት ነው፣ እውነት ነው፣ ትክክል ነው። አዎ ሰው ስለሆነች ግን ከሰው የበለጠ ሰው ናት። አዎ አየህ፣ እናቱን የገደለ ምንድን ነው ብላል ብስሬ? አይ እንደዚህ አይነት አሟሟትና ይሄ ይለያል። አሁን አንተ ፈርደህ ይሄን አይገናኝም ብስሬ። ትክክል ነህ እኮ አንተ። እናቱን የገደለን አምላክ ታመልካለህ ብስሬ? ወይ አላህ አይገልም እንዴ? እንደዛ ከሆነኛ አላህም እግዚአብሔርም ወይ አዳምጠኝ። አላህ እናቴ አላህ የገደላችሁን ታመልካላችሁ ማለት ነው? አይደለም። አላህ እናት የለውም። የኛ አምላክ ይገላልም ያድናልም ብዙ ነገር አለ እና እሱ አይደለም። አሁን አላህ ጋር እናስቀምጥና እኔ ነጥቤ ለምን እንደሆነ ታውቃለህ? እኔ ግራ ይገባኝ ወይ ኢየሱስም ይገላልም ያድናልም። አዎ ስለዚህ እናቱን ገደላት። በነገራችን ላይ ማለት ነው። ቆይ ብስሬ ወይ ማራ በነገራችን ላይ አሁን ይመልስ። አረ ቆይ ዝላይ ቀላል ነው። እሺ ቀላል ትናገራለህ። በነገራችን ላይ እዚህ እግዚአብሔርም አላህም ይኑሩ አይኑሩ የት እናውቃለን? ወደ 65 ዳይ እውነቴን እኮ ነው። እውነቴን ነው። ከገደለማ ኦ ማይ ጋድ እይቱን እንደሚመቸኝ እኮ እንደዚህ አይነት ሲጨንቀው በቃ ስማኝ ነው። ይኸውልህ ብስሬ 65 የሚባለው ጨንቀኛ አይደለም አንቺ የተመሰረተው እንዲግራ ለገባው ሰው ነው ነው ሲጨንቀኛ ፊደል ወይ እንዲሳር እኔ ሲጨንቀኝ ምናምን የሆነ በዛው ምን እንድታብራራለት የምፈልገው መጽሐፍ ቅዱስ አንዴ ቢጨርስ ኢንቲሳር አንዴ ቢጨርስ ቆይ አፉ በኝ እህቴ ተጃጃለ ግባበት ብስሬ ነና ይኸውልህ ይህ ዓለም የተጃጃለ ነው። ለምን እንደሆነ እንደዚህ ያልኩት ታውቃለህ? ተጽፎ በተቀመጠ ነገር ያ ሰውዬ ለምንድን ነው የሚስቀው? ልናገር ኮሱን ብስሬ ኧረ ልክ ነህ እንዴ? አምላክ መኖሩን አናውቅም። ቁርአን መጽሐፍ ቅዱስም ቆይ ልንገርህ ፎቶ መጽሐፍ ቅዱስም በለው ቁርአንም በለው እኔ አላምንበትም በሁለቱም። ከመቼው ግን ያው እንዲህ ያለውን አዳምጥ። ምን ያስቃል? አትሳቅ። ልክ አዳምጠኝ። ቀጥል። አንድ ነገር ትይዛለህ ከእኔ። እሺ ወዳጄ ይዛለሁ። ወይኔ የተጃጃለ ቢሆንም ቀጥል ሀቢቢ። የተጃጃለ ቢሆንም አዳምጠኝ ብለህ አንተም ብትሆን ተጽፎልህ ነው። እርግጠኛ ነኝ አሁን እድሜ አንተ ቢያንስ 30 ቢሆን ነው ቢበዛ ያንተ እድሜ ካለ አልሆነም። እሺ ይሁን ችግር የለውም። ልክ ነህ አጋገር እኔም ካንተ 20 እሺ 20 አድርገው አይደለም። የቁርአን የተጻፈው የቁርአን እድሜ ስንት ነው? ወይም የመጽሐፍ ቅዱስ እድሜ ስንት ነው የተጻፈው? ቢያንስ አንድ ስንት ይሆናል? 1400 1000 ምናምን እያላችሁ ታገብሩ አይደል? አዎ 1400 2000 አካባቢ ከ1000 ምናምን ዓመት በፊት የተጻፈ ነገር እናንተ ምንኛ ድርሰት እንደሆነ እንዴት ታውቃ? አምና ነው ዝም ብለህ እግዚአብሔር አላህ ምናምን እያላችሁ የምትኖሩት። ንገራቸው በቃ አይሆ ንገራቸው። 65 እኮ እንደዛ ነው የሚያምኑት። አትጃጃሉ ነው እያሉ ነው። አንተም ስበከን ዳይ ያ ወንድሜ ማነው 65
አዲስ ሃይማኖት አለን እኛ። እኔ እባክህ ይኸው ስለ እውነት እኖራለሁ። በቃ ሌላ ሰው ባየሁትና ባደረኩት ነገር እኖራለሁኝ። ዝም ብዬ ባላየሁት ነገር ዝም ብዬ ከስራዬ ዲያቆን ብላችሁ ነው መጽሐፍ ላይ ብስሬ መጽሐፍ ላይ መጽሐፉ ላይ ያስኩት ማለት ነው። መጽሐፉ ላይ የሌለውን አሁን አንተ ለመከራከሪያ ብለህ መጽሐፉ ላይ የሌለውን ነገር ስታንተ ስለሰማሁ ነው የገባሁት እንጂ ብስሬ ነው ነው የሌለውን ነገር ቦስ የተይ ቆይ የ2000 ላይ አሻሽለውታል። አዎ ታሳዩት እነሱም አስገቢያ አሻሽለውታል 2000 ላይ ቦስ ብስሬ የስ ብስሬ አቤት። አይ ዲያቆን ነው አሉ ከስር እውነት ነው? እውነቴን ነው ዲያቆን ነኝ። ግን ታውቃለህ በጣም ነው የሚያስጠላኝ ይህ ዓለም በጣም አንተ ለማ ሞክር አድርጌያለሁ። ኧረ እንደውም የኢትዮጵያዎቹን ፊደል ኢትዮጵያውያኖችን በሰይፍ ግደሉ የሚለውን እስቲ እንዴት ይለዋል? በእናትህ አሳየውና እሱስ ኢትዮጵያ በሰይፍ ግደሉ ዲያቆን ነው ግን በእምነት አያምንም። ቦስ ዲያቆን ነው በእምነት አያምንም። እሱ ደግሞ ከባድ ወይ ከኛ ስማ ብስሬ ኢትዮጵያውያን በሰይፍ ትገደላላችሁ ይላል መጽሐፍ ቅዱስ። እስቲ ይሄን እንዴት ትረዳዋለህ አንተ? ኢትዮጵያውያን እናንተም በሰይፍ ትገደላላችሁ ይላል። ኢትዮጵያውያን እናንተም ኢትዮጵያውያንን በሰይፍ ትገድላላችሁ ይላል መጽሐፍ ቅዱስ። ታወጣዋለህ ልንገር ወይስ ያው ዝባላ ኢትዮጵያውያን ነው? እዛው ኢትዮጵያውያን እናንተ ኢትዮጵያውያን በሰይፍ ትገደላላችሁ ይላል እያለ ነው ብስሬ። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 መሰለኝ። ገዳው ማን ነው? እኛም እኮ እኔ ለማወቅ አንድ የጠየኩ ግራ ገብቶን ነው። እኔ ለማወቅ አንድ እባክህ ከንቱ ነው ዓለም ብያለሁ። ዝም ብለህ አትጃጃል። እዚህ ላይ ተዘብዝባችሁ እንትን አትበሉ። ይሄ ዓለም ከንቱ ነው ብያችኋለሁ። እዚህ ትክክል ነው እኮ ብስሬ ነገራቸው። በእናትህ እዚህ ያለው ዲያቆን ኤቲስት ሲሆን አየሁ። በነገራችን ላይ ለመጀመሪያ ጊዜ ብስሬ ጥያቄ መሆኑ ነው እንጂ ባቢ ብስሬ ምንድነው ያሰለቸህ? ምንድነው በዲያቆንነት ድብር ያለህ ምንድነው? እኔ ራሱ ዲያቆን ነበርኩና ስልክት አለኝ። ከዛ ፈታ ራሴን ፈትቼ ምናምን ፈታ ብዬ ኖርኩ ነው። አይገርምም? እኔማ ድብር ያደረገኝ ነገር ምን ታውቃለህ? ስንት ሺህ ዓመት የነበረ እውነትም ውሸት ዝም ብለን እኛ እኮ የሰጡንን ተቀብለን የምንሄድ ነን። ለዛ ነው የነበረው። ለምንድን ነው የሰጡንን ተቀብለን እኛ ራሳችንን አንፈጥርም እንዴ? ለምን አንጥለውም ታዲያ? የተጻፈው መጽሐፍ ቅዱስ እንደዛ ካልክማ ሙድ ለምን አንጥለውም? ኧረ ተው በቃ። አሁን መልስ ያለው ሰው ነው የሚያስፈልገው። አሁን እኮ እንደዚሁ ግን እየቀለድን ከሄድን ቆይ ቦስ ያስፈልጋል። በጣም ተውት። ሰማይን ፊደል እንደዚህ አድርግ እስኪ። መጽሐፈ ቀለሜንጦስን ክፈት አንዴ አፎን። እስካሁን አዘዝኩ አልሰማኝ ያደረግኩ ፊደል መጽሐፈ ቀለሜንጦስ ምዕራፍ 3 ቁጥር 29 ላይ ክፈትና ብስር ኢየሱስን አንብቦ ማለት ነው። ዘና ነው የሚያደርገን። አንዴ ይክፈትልን። ቆይ ኦኬ ክፈት ፊደል ክፈት። እስታክ እያደረገ አስቸግሮኝ እኮ ለስልኩ። እሺ አቢቢ መጽሐፍ ቅዱስ ላይ ያለ ይሄ የምትለው አለ ከመጽሐፍ ቅዱስ ነው የሚያወጣው። አትጠራጠር ብስሬ፣ ከመጽሐፍ ቅዱስ ነው የምናወጣው። በነገራችን ላይ አንብበን መጽሐፈ ቀለሜንጦስ ላይ ማለት ነው። ብስሬ እናንተ ይኸው የእውነት እሱን አንብበክ በቃ ፈርታችሁ ምን አለ መሰለህ ኢስላም ምን አለ መሰላችሁ እርስ በርሳችሁ ወይ ቀጥል። ብስሬ አቤት ነህምያን አንብበኸዋል? ማንን? ነህምያ አላነበብከውም?
አላነበብኩትም። ላብባ አሳየኝና ላንብብ። ቆይ ፊደል ትከፍታለህ? ቀለሚንጦስ አንተ ዛሬ ደግሞ አትወት ፈልጌ ምን ሆኜ ነው? 81 አሐዱ ኦርቶዶክስ 81 አሐዱ ላይ አለልሽ የሁለት ሺህ እትሙ ላይ አጣሁት መጨረሻው። ኦኬ ዩቲ አለሽ? ዩቲ ክፈችው አንቺ ጋር አለ። የኔ ትንቢተ ሚልኪያስ ላይ ነው የሚያልቀው። ለዛ ነው ባባ ሙራዴ። ኦኬ የሁለት ሺህ እትሙ ላይ አድርገው። እሺ እትሙን ስታይ 1994 ሳይሆን 2000 እትም የሚል አለ። የለኝም እሱ ዩቲ ትከፍችለታለሽ? ያያውት ነው አንዴ ዞረብኝ እኮ ፍለጋ ሙራድዬ አለ መጽሐፉ ግን እዚህኛው አፕሊኬሽኑ ላይ የለም። እስከዛ ባቢሎን ልክፈትልህ